አርእስተ ዜናም የዳኞች አስተዳደር ጉባኤ የፍትህ አገልግሎት አሰጣጡን የበለጠ ተደራሽና ቀልጣፋ ለማድረግ እየሰራ መሆኑን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ተገኔ ጌታነህ አስታወቁም። የምግብ ዋስትናና የስራ ዕድል ፈጠራ መርሃ ግብር ከመጪው ሐምሌ ጀምሮ በ11 ከተሞች እንደሚተገበር የከተማ ልማትና ቤቶች ሚኒስትሩ አቶ መኩሪያ ኃይሌ ገለጹ። እንደምንላችኋል ከኢቢሲ የሰባት ሰዓቱን ዜና ይዘን ቀርበናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ተመስገን በየነ ነኝ። የዳኞች አስተዳደር ጉባኤ ያሉበትን ክፍተት በማስተካከል የፍትህ አገልግሎት አሰጣጡን የበለጠ ተደራሽና ቀልጣፋ ለማድረግ እየተሰራ መሆኑን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ተገኔ ጌታነህ አስታወቁ። በቅርቡ በተካሄደው ጥናት የዘርፉ ክፍተቶች ተለይተዋል። ዝርዝሩን ያዘጋጀው ደምስ መኩሪያው። ፍርድ ቤቶች ለዜጎች የሚሰጡት አገልግሎት ቀልጣፋ፣ ተደራሽ፣ ተጠያቂነት የሰፈነበትና ግልጽ እንዲሆን ለማድረግ የተለያዩ የፍትህ ማሻሻያ ስራዎች ቢሰሩም አሁንም ድረስ ግን ዜጎችን ሊያረካ የሚችል አገልግሎት መስጠት አለመቻሉን መረጃዎች ያሳያሉ። ለዚህ ደግሞ በርካታ ችግሮች በምክንያትነት የሚጠቀሱ ቢሆንም አንደኛው ግን ከዳኞች ስነ ምግባር ጋር ተያይዞ የሚታየው መሆኑን ነው የፍትህ ሚኒስትሩ አቶ ጌታቸው አምባዬ በቅርቡ በተካሄደው ሀገር አቀፍ የመልካም አስተዳደር ንቅናቄ ማስጀመሪያ መድረክ ላይ የተናገሩት። በአንድ ዓመት እስከ 15 ጊዜ በቀጠሮ የሚመላለሳል። የወንጀል ተጠርጣሪዎች ከረጅም እስራት በኋላ ያለምንም ጥፋት ከተከሰሱበት ወንጀል ነጻ ተብለው የሚለቀቁበት ሁኔታ ጋር ተያይዞ ዳኞች ጉዳዩን በፍጥነት ያለማየት ችግር መስተዋሉ ሌላው ችግር እንደሆነ ታይቷል። ባለጉዳዮች 2 ሰዓት ከ30 ፍርድ ቤት ይደርሳሉ። ነገር ግን ችሎት የሚጀምረው በ4 ሰዓትና ከ4 ሰዓት በኋላ የሚገቡ ዳኞች በመኖራቸው ከሰዓት በኋላ ደግሞ ከስራ ውስጥ የማይገቡ ዳኞች ከመኖራቸው ጋር ተያይዞ ተከሳሽና ምስክር ቀርበው ተጉላልተው የሚመለሱባቸው ሁኔታዎች የሚስተዋሉ። በሌላ በኩል የሚሰጡ ፍርዶች የጥራት ችግር ይታይባቸዋል። በሰመ የዳኝነት ነጻነት የፈለገውና ያሻውን የሚያደርግ ዳኛ የተሰበሰበባቸው ሁኔታዎች መኖሩ ለዚህ ችግር በመንስኤነት የሚገለጽበት ሁኔታ አለ። እነዚህንና ሌሎች ከዳኞች ጋር ተያይዘው የሚታዩ ችግሮችን ለመፍታት በፌዴራልና በክልሎች የዳኞች አስተዳደር ጉባኤ ተቋቁሟል። በተሻሻለ አዋጅ ቁጥር 684/2002 የተቋቋመው የፌዴራል ዳኞች አስተዳደር ጉባኤም 12 አባላትን በመያዝ በሕገ መንግስቱ የተረጋገጠውን የዳኝነት ነጻነትና ተጠያቂነት ተግባራዊ ለማድረግ በመስራት ላይ ይገኛል። ጉባኤው ከተቋቋመበት ጊዜ ጀምሮ በርካታ ስራዎችን ያከናወነ ቢሆንም በዳኞች አካባቢ የሚታዩ የስነ ምግባር ጥሰቶችን በማረም ረገድ ግን መስተካከል ያለባቸው ችግሮች እንዳሉበት ነው የሚነገረው። የዳኞች አስተዳደር ጉባኤ የሚቀርብለትን አቤቱታ በአግባቡ መርምሮ አፋጣኝ ውሳኔ የማይሰጥ በመሆኑ አጥፊዎች በሕግ ፊት እንዳይጠየቁ የመሆን ችግርም መኖሩን በግምገማ ለማየት ተሞክሯል። የዳኞች አስተዳደር ጉባኤ አባላት ከተለያዩ ተቋማት የሚመጡ ኃላፊዎች ናቸው። በዚህ ረገድ ቶሎ ተገናኝቶ የሚቀርቡ የዲሲፕሊን ጉዳዮችን በመወሰድ ረገድ ውስንነቶች ያሉ እንደተባለው ያንን በተቻለ መጠን በአጭር ጊዜ ውስጥ ተገናኝተን ለመስራት ጥረት እየተደረግን ያለን ነው። ምናልባት ለወደፊት ከዛ ባነሰ ጊዜ ውስጥ ተገናኝተን የምንሰራበት ሁኔታ ይኖራል። ግን ችግሩ ያለ ነው፣ እውነት ነው። ቶሎ ለመወሰን አልተቻለም። ግን ቶሎ ላለመገናኘት ለመወሰናችን ግን ዋናው ምክንያት የአባላት ተሟልቶ ያለመገኘት ነው፣ ኃላፊዎች ስለሆኑ ማለት ነው። የዳኞች አስተዳደር ጉባኤ በትክክል ስራውን የሚሰራበት ሁኔታ መፈጠር አለበት። አሁን ባለው ሁኔታ የዳኝነት ስም እየተበላሸ እየጎደፈ መሄዱ ስለማይቀር ጤናማ ዳኞች ያውቃሉ፣ ማን ጤናማ እንደሆነ ያውቃሉ። ስለዚህ ያለ ምህረት እነሱ የሚታገሉበት ሁኔታ መኖር አለበት። ከዛ አልፎ ግን የተለያዩ ዘዴዎችን ተጠቅሞ ደግሞ ማስተካከል የሚገባ ይሆናል። የዳኞች አስተዳደር ጉባኤ ከዚህ አኳያ ጥርስ ያለው ሊሆን ይገባል። በአሁኑ ጊዜ ከነዚህ ከተስተዋሉ ክፍተቶች በመነሳት የፌዴራል የዳኞች አስተዳደር ጉባኤ አባላቱንና አሰራሩን በማጠናከር ወደ ማስተካከያ እርምጃ እየገባ መሆኑን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባደረገው ምልከታ አረጋግጧል። የምግብ ዋስትናና የስራ ዕድል ፈጠራ መርሃ ግብር ከመጪው ሐምሌ ወር ጀምሮ በ11 ከተሞች እንደሚተገበር የከተማ ልማትና ቤቶች ሚኒስትሩ መኩሪያ ኃይሌ ተናገሩ። አዲስ አበባንና ድሬዳዋ አስተዳደርን ጨምሮ ለሚተገበረው የሴፍትኔት መርሃ ግብር ከ4 ሚሊዮን የሚበልጡ የህብረተሰብ ክፍሎች ተጠቃሚ ይሆናሉ ነው የተባለው። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ዘግቦታል። የሚያቀርበው
ዳዊት ጣሰው። የከተማ ልማትና ቤቶች ሚኒስትሩ አቶ መኩሪያ ኃይሌ በከተሞች የምግብ ዋስትናና የስራ ዕድል ፈጠራ ምክር ቤት ለማቋቋም በተደረገ የምክክር መድረክ ላይ እንደገለጹት በመርሃ ግብሩ አነስተኛ ገቢ ያላቸው ከ4.5 ሚሊዮን የሚበልጡ የህብረተሰብ ክፍሎች በቤተሰብ ደረጃ የምግብ ዋስትናቸውን እንዲያረጋግጡ ያስችላል። በሁሉም የክልል ከተሞች ተግባራዊ ለሚደረገው የምግብ ዋስትና መርሃ ግብር ማስጀመሪያ የሚውል 450 ሚሊዮን የአሜሪካን ዶላር በዓለም ባንክ በመንግስትና በልማት አጋሮች እንደሚሸፈን ሚኒስትሩ ገልጸዋል። ይሄ 450 ሚሊዮን ዶላር የተባለው ስራው ለመጀመሪያ ያህል ነው። ውጤታማነቱ እየተረጋገጠ ሲሄድ ከሚቀጥለው አመት ጀምሮ አንደኛ በመንግስትም በኩል የሚመደብ ገንዘብ በተጨማሪነት ይኖራል። ሁለተኛ በዓለም ባንክም በኩል የሚመደብ ገንዘብ ይኖራል ተብሎ ነው የሚጠበቀው። የምግብ ዋስትና ስትራቴጂው ከጥቃቅንና አነስተኛ የስራ ዕድል ፈጠራ የተለየና በመርሃ ግብሩ የሚታቀፉ ዜጎች ከ2 እስከ 3 አመት ባሉት ጊዜያት በቤተሰብ ደረጃ የምግብ ዋስትናቸውን በማረጋገጥ ከድህነት ወለል በላይ የሚሆኑበት ሁኔታ እንደሚፈጠር አስረድተዋል። በጥቃቅንና አነስተኛ የሚካሄድ የስራ ዕድል ፈጠራ ቀደም ሲል በሚካሄድበት መልኩ ተጠናክሮ እንደሚቀጥል፣ በቤተሰብ ደረጃ በሚካሄደው የምግብ ዋስትና መርሃ ግብር ተጠቃሚ የሚሆኑ ዜጎች በገቢና በክህሎት በመጠናከር በተጀመረው ልማትና የዲሞክራሲ ስርዓት ግንባታ ጉልህ አስተዋጽኦ እንደሚያበረክቱ አስረድተዋል። በቤተሰብ ደረጃ እነዚህ ዜጎች ከተለዩ የጊዜ ገደብ ተቀምጦ ከ2 እስከ 3 አመት ጊዜ ውስጥ ከድህነት ወለል በላይ እንዲሆኑ በንቃት በስልጠና በድጋፍ የምትሰራው ስራ ነው። ያኛው ግን እንደማንኛውም ዜጋ እያንዳንዱ ሰው ወደ ስራ የማሰማራትና ሀብት የመፍጠር ስራ ነው። ይሄ ግን በቤተሰብ ደረጃ ከዛ የድህነት ወለል በላይ መሆኑን አረጋግጠህ እንደማንኛውም ዜጋ በገበያው ውስጥ ያለውን የሚያገኘውን እድል እንዲጠቀም የማድረግ ጉዳይ ነው። ለፕሮግራሙ ተፈጻሚነትም በየደረጃው የሚገኙ ባለድርሻ አካላትና ህብረተሰቡ የነቃ ተሳትፎ በማድረግ የድርሻቸውን ኃላፊነት ሊወጡና ሚናቸውን ሊያሳድጉ እንደሚገባ ሚኒስትሩ አቶ መኩሪያ ጨምሮ አስረድተዋል። ይሄ ፕሮግራም በተለይ አሁን ለጀመርነው ልማት ለማስቀጠል እና በእኛ ኢትዮጵያውያን የመደጋገፍ ባህላችንም ያው በጣም ጥሩ ነው። ይሄንን በባህሉም ተደግፎ ውጤታማ እንዲሆን ባለቤት መሆን ነው የሚያስፈልገው በሁሉም በኩል። በመድረኩ የተሳተፉ ከፍተኛ የስራ ኃላፊዎችና ባለድርሻዎች በበኩላቸው አዲስ አበባና ድሬዳዋን ጨምሮ መርሃ ግብሩ ተፈጻሚ በሚደረግባቸው ዋና ዋና የክልል ከተሞች የሚተገበረው የምግብ ዋስትና ስትራቴጂ ስኬታማ እንዲሆን የድርሻቸውን እንደሚወጡ በዚሁ ጊዜ መግለጻቸውን የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ዘግቧል። ባለፉት 5 ዓመታት መንግስት ለእንስሳት ሀብት ዘርፍ በሰጠው ትኩረት የስጋና የቁም እንስሳት የወጪ ንግድ ማደጉን የኢትዮጵያ የስጋና ወተት ኢንዱስትሪ ልማት ኢንስቲትዩት አስታወቀ። ሶስተኛው የአፍሪካ የቁም እንስሳት የንግድ ትርኢት በሚሌኒየም አዳራሽ ተከፍቷል። ተስፋዬ ለሜሳ ዝርዝሩን አዘጋጅቷል። የሚያቀርበው ጌታቸው ባልቻ ነው። ኢትዮጵያ በእንስሳት ሀብቷ ከአፍሪካ ቀዳሚ ሀገር ናት። 300 ሚሊዮን የቁም እንስሳት ሀብት እንዳላትም የኢትዮጵያ የስጋና ወተት ኢንዱስትሪ ልማት ኢንስቲትዩት መረጃ ያሳያል። በአንደኛው የእድገትና ትራንስፎርሜሽን እቅድ ዘመን ከዘርፉ ከ94 ሚሊዮን የአሜሪካን ዶላር በላይ ገቢ የተገኘ ሲሆን በሁለተኛው የ5 ዓመት እቅድ ደግሞ 970 ሚሊዮን ዶላር ለማግኘት ታቅዷል። ሶስተኛው የአፍሪካ የቁም እንስሳት የንግድ ትርኢት በሚሌኒየም አዳራሽ ተከፍቷል። የእንስሳትና አሳ ሀብት ልማት ሚኒስትር ዴኤታ ዶክተር ገብረ እግዚአብሔር ገብረ ዮሐንስ እንደተናገሩት ሀገሪቱ ከዘርፉ የምታገኘው ገቢ ከጊዜ ወደ ጊዜ እያደገ መጥቷል። Currently, the Ethiopian government is inviting local and foreign potential investors to invest on the livestock sector. በአሁኑ ጊዜ የኢትዮጵያ መንግስት የሀገር ውስጥና የውጭ ባለሀብቶች በእንስሳት ሀብት ልማት ዘርፍ እሴት ጨምረው በማምረት እንዲሰማሩ በማድረጉና ከዚህ በፊት ዘርፉ ያሉበትን ችግሮች መፍትሄ እንዲያገኙ በማድረጉ በአጠቃላይ ከቁም እንስሳት የሚገኘው ገቢ በተለይ ባለፉት 5 ዓመታት አድጓል። በቀጣይም ዘርፉ ኢኮኖሚው መደገፍ እንዲችል ጠንክረን እንሰራለን። በንግድ ትርኢቱ ላይ የተሳተፉ ኩባንያዎች በበኩላቸው በዘርፉ ላይ ብቻ ያተኮረ የንግድ ትርኢት መዘጋጀቱ ጠቃሚ ነው ይላሉ። አሁን ይሄ ሁለተኛ ዓመታችን ነው ስንሳተፍ። አሁን የምንሳተፍበት ያው የተሻለ ማርኬት እናገኛለን በማለትም አዲስ ፕሮዳክትም ይዘን ስለመጣን አዲስ ቄራውንም ለማስተዋወቅ ነው። ኤግዚቢሽኑ እንግዲህ ያው የሶስተኛ ጊዜያችን አሁን ስንሳተፍ ያው በየአመቱ አዳዲስ ሰዎችን ልናገኝ የምንችልበት አጋጣሚ ነው እና የተቻለንን ለማሳወቅ እንሞክራለን። እዚህ ላይ ብዙ ከተለያዩ ቦታዎች ይመጣሉ ሰዎች፣ መኖራችንን የማያውቁ ሰዎች እንዲያውቁ ያደርግልናል። በጣም ጥሩ ነው። እነዚህ አይነት ኤግዚቢሽኖች አንደኛ ከአቅራቢዎቻችን ጋር ተቀራርበን እንድንሰራ ያስችለናል። ሁለተኛ ገዢዎችም በአብዛኛው የአሁኑ ገዢዎቻችን የመካከለኛው ምስራቅ አገሮች ናቸው። ስለዚህ እነሱም
በቅርብ ያገኙናል። በሶስተኛው የአፍሪካ የቁም እንስሳት የንግድ ትርኢት ላይ 80 የሀገር ውስጥና 20 ዓለም አቀፍ ኩባንያዎች የተሳተፉ ሲሆን የንግድ ትርኢቱ እስከ ጥር 15 2008 ድረስ እንደሚቆይ ታውቋል። ከኢቢሲ የ7 ሰዓቱ ዜና እንደቀጠለ ነው። የአዲስ አበባ ነዋሪዎች በህንፃዎች ላይ የሚገጠሙ መስታወቶች በሚፈጥሩት ነጸብራቅ የተነሳ አይናቸውን ለጉዳት እየተዳረጉ መሆኑን ገለጹ። የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ዲዛይን ቁጥጥር ባለስልጣን ደግሞ ችግሩን ለመከላከል ግልጽ መመሪያ ባለመኖሩ ለመቆጣጠር ተቸግሬያለሁ ብሏል። የኮንስትራክሽን ሚኒስቴር ደጋፊ ደንብና መመሪያ እየተዘጋጀ መሆኑን ነው ለኢቢሲ የገለጸው። ብሩክ ተስፋዬ ዝርዝር አለው። ቸገራለሁኝ ያንጸባርቃል አይንህ ላይ ከፍተኛ ሙቀት አለ። አዲስ አበባ ውስጥ አይተ የማታውቀውን ሙቀት የሚያመጡት ነገሮች ቢኖሩ እነዚህ ናቸው። የህንጻዎች መስታወት በመስታወት መሆን ብቻ ማለት ነው። የሚገጠሙት መስታወቶች አሉ አይደል? በብዛት ህንጻዎቹ ጋር ያሉት በጣም ነው የሚዋጋውና ያንጸባርቃል። አብዛኛውን ከኛ ጋር ከመስታወቱ ጋር ሪፍሌክት ያደርጋል። ህንጻ ባደገ ቁጥር የመስታወት ነጸብራቆች እንደምታዩት አካባቢውን እንዴት እንደሚያደርግ እንዴት መራመድ እንደማይቻል ህዝቡ አሁን እንደዚህ ፊታቸውን ሸፍነው የሚያልፉ ግለሰቦች ይታያሉ። የህዝብን ጤንነትና ደህንነት እንዲረጋገጥ ለማድረግ በ2001 በወጣው የኢትዮጵያ ህንጻ አዋጅ ቁጥር 624/2001 ላይ እንደተመለከተው አስጊ ህንጻ ማለት ግንባታው አስተማማኝ ያልሆነ ወይም በከፍተኛ ደረጃ ለእሳት አደጋ የተጋለጠ ወይም ለጤና ጠንቅ የሆነ ህንጻ ነው ይላል። ይህንን አዋጅ ለመደገፍ በ2003 የወጣ መመሪያ ላይም የህንጻዎች በርና መስኮት ለነዋሪዎችና ለአሽከርካሪዎች የማያንጸባርቅ መሆን እንዳለበት ይገልጻል። ይሁንና መመሪያው ላይ እንደ አልሙኒየም ፕሮፋይልና መስታወት ባሉ የግንባታ ማጠናቀቂያ ግብአቶች ዙሪያ በዝርዝር አይነትና ደረጃቸውን አይገልጽም። ኢትዮጵያ አሁን ላለችበት ነባራዊ ሁኔታ ምን ማቴሪያል ብንጠቀም ይሻላል የሚል አንድ በሀገር ደረጃ የምንመለከተው ሪፈር የምናደርገው አንድ ማኑዋል ወይም ደግሞ ጋይድላይን ሊኖረን ይገባል። ህግ አውጥተን የሚገቡት መስታወቶች ደረጃቸውን የጠበቁ አድርገን ዲዛይን የሚያደርጉት ባለሙያዎች ደረጃውን የጠበቀ ስራ በአስፈላጊነቱ ቦታ እንዲጠቀሙ ከተደረገ ይቀላላል። ይሄ ካልተደረገና አሁን እንዳለው በዘፈቀደ ከቻይናም ይሁን ከዱባይ ወይም ካለበት መስታወት እያመጡ መቅጠም የአየሩንና ንብረቱን ሁኔታ የመንጸባረቁን ሁኔታ ሳናይ ከሰራን ግን ችግርና አደጋ ላይ ሊወድቅ ይችላል። የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ዲዛይን ቁጥጥር ባለስልጣን በመመሪያው ላይ የግንባታ ማጠናቀቂያዎቹን አይነትና የአንጸባራቂነታቸው ደረጃ በዝርዝር ባለመቀመጡ በህብረተሰቡ ዘንድ የተነሳውን ቅሬታ ለመቆጣጠር እንደተቸገረ ይገልጻል። ይህ ህብረተሰቡ ያመጣው ጥያቄ ትክክል ነው። ለኛ ዲቴል የተቀመጠው አንጸባራቂ ያልሆነ ነው የሚለው። አንጸባራቂ ያልሆነ ከምን አይነት እንትኖቹ መቀመጥ መቻል አለባቸው። አሁን ለምሳሌ ሲለካ ምን አይነት መስታወት ነው አንጸባራቂ፣ ምን አይነት መስታወት ነው አንጸባራቂ ያልሆነ መስታወት ብለን ስንወስድ እኛ የፊት መስታወት የሆነ የፊት መስታወት ያልሆነ እያልን መሄድ የለብንም። በኮንስትራክሽን ሚኒስቴር የህግ ዝግጅትና ማስፈጸም መምሪያ ዳይሬክቶሬት ዳይሬክተር አቶ ሰይፉ ገብረ ሚካኤል ችግሩን ለመቅረፍ አስፈላጊ የተባሉት ደጋፊ መመሪያዎች መዘጋጀታቸውን ይገልጻሉ። ከአዲስ አበባ ዩኒቨርሲቲ ጋር በተገባው ውለታ መሰረት የሁሉም ስራ ተጠቃሎ አልቋል። አሁን ኮዱና ስታንዳርዶቹን በአገር አቀፍ ደረጃ አስገዳጅ ህግ አድርጎ ማውጣት ነው። እነዚህን አስገዳጅ ህግ አድርጎ ለማውጣት ስልጣኑ ያለው የኢትዮጵያ ደረጃዎች ኤጀንሲ ነው። ስለዚህ በዛ በኩል ኦልሞስት እያለቀ ነው ያለው። የኢትዮጵያ ኢንዱስትሪ ግብዓቶች ለማድረጀት ከሎያል ጥረት የጥጥ እርሻና መዳመጫ ኃላፊነቱ የተወሰነ የግል ማህበር ጋር የተዳመጠ ጥጥ ለመግዛት የሚያስችል ስምምነት ተፈራረመ። በስምምነቱ መሰረትም ድርጅቱ 1000 ቶን የተዳመጠ ጥጥ የሚገዛ ይሆናል። የኢትዮጵያ ኢንዱስትሪ ግብዓቶች ለማድረጀት ዋና ዳይሬክተር አቶ አስፋው ሰናለን እንዳሉት ስምምነቱ ድርጅቱ የተዳመጠ ጥጥ በስፋት ለጨርቃ ጨርቅ ኢንዱስትሪዎች እንዲያቀርብ ያግዘዋል። ይህም ለፋብሪካዎች የተዳመጠን ጥጥ በተመጣጣኝ ዋጋ በማቅረብ የኢንዱስትሪ ምርት ሂደታቸው እንዳይቋረጥ ለማድረግ የሚኖረው ፋይዳ ከፍተኛ መሆኑን ጠቁሟል። እንደ ዋና ዳይሬክተሩ ገለጻ ከሆነ ድርጅቱ የተዳመጠ ጥጥን ከተለያዩ አምራቾች የመግዛት ፍላጎት ያለው ሲሆን በጥራት ለሚያቀርቡ የሀገር ውስጥ አምራቾችም ቅድሚያ ይሰጣል። ዘገባው የኢትዮጵያ ዜና አገልግሎት ነው።
ከውጪ የመረጃ ምንጭ ወዳገኘነው ዜና ነው በመጨረሻ የምናልፈው። ካናዳ ውስጥ በአንድ ትምህርት ቤት ላይ በደረሰ የተኩስ ሩምታ 5 ሰዎች መገደላቸውን የሀገሪቱ ጠቅላይ ሚኒስትር ጀስቲን ትራዲኦ ገለጹ። በዓለም ኢኮኖሚ መድረክ ላይ ለመካፈል ስዊዘርላንድ ዳቮስ የሚገኙ ጠቅላይ ሚኒስትር ጀስቲን ላሮች በተባለ አካባቢ በሚገኘው የህዝብ ትምህርት ቤት ውስጥ በተከፈተው ተኩስ ከተገደሉት 5 ሰዎች በተጨማሪ 2 ሰዎች ቆስለው ሆስፒታል መግባታቸውን ለጋዜጠኞች ተናግረዋል። ተጠርጣሪው ተኳሽ በቁጥጥር ስር መዋሉን መረጃ እንደደረሳቸው የገለጹት ጠቅላይ ሚኒስትሩ ለሟቾች ቤተሰቦችም መጽናናትን ተመኝቷል። ጥብቅ የጦር መሳሪያ ቁጥጥር ስርዓት ባላት ካናዳ በጅምላ ተኩሶ የመግደል ወንጀል እምብዛም ቢሆንም ከዛሬ 27 ዓመት በፊት ግን በሞንትሪያል ፖሊቴክኒክ ኮሌጅ ላይ የደረሰው የተኩስ ሩምታ የ14 ተማሪዎችን ሕይወት መቅጠፉን ሮይተርስ በዘገባው አስታውሷል። ከኢቢሲ የ7 ሰዓቱን ዜና በዚሁ አጠናቅን። ተመስገን በየነ ነኝ። ብሩህ ቀን።